ይሄኛው እንደ ሎጎ ነው የምትጠቀመው። ድርባ ታክሌ ነው የሚለው። እኔ ስሜ ድርባ ነው። የታክሌን ድርባ ታክሌ ነው። አባቴ ታክሌ ነው። አሜን ሃሌሉያ አሜን። አንተ ሻምፑን ታውቀዋለህ? ሻምፑ የሚባል አለ። ቤታችሁን በትኖ ሁሉም የወጣ ይመስላል። የሁላችሁም እግር ግን ታስሯል። እውነት ነው። ትዳራችሁ ታስሯል። ኢኮኖሚያችሁ ታስሯል። እውነት ነው። ጤናችሁ ታስሯል። ለረጅም ጊዜ ሲመለክ የነበረው እባብ ግን ዛሬ በቦታው ደርሷል። ለረጅም ጊዜ ሲመለክ የነበረ እባብ፣ ዛፍን ቅቤ ሲያስቀባ የነበረ እባብ በጨሌ ቀዳዳ ያላቸው ጨሌና ቅላ አለው። በእነዚህ ጨሌ ቀዳዳዎች ውስጥ አረንጓዴ ሳሮች ተቀምጠዋል። የተቀመጡት አረንጓዴ ሳሮች እንድትለመልሙ ተብሎ ነው የተቀመጠው። ባይሳን ታውቀዋለህ? አያቴ ነው። 3 የባይሳን ዘሮች አሉ። 3 ዘር ወደ ነቀምት ከተማ። ይሄ እባብ አይምሮን ይዞ ሊያሳብድ ያለ መንፈስ ነው። አይምሮህን ይዘጋሃል። አንተ ራሱ ማስተዋልህን ይዘዋል። እውነት ነው። ማሰብ ያቅታል። የት እንደምታደር አንዳንድ ይጠፋብሃል። እውነት ነው። ቤት ይጠፋብሃል። ዛሬ ይሄ እባብ ታፓሲያ በናዝሬቱ በጌታ በኢየሱስ ደም ተመቷል። አሜን። የመጀመሪያው ነገር የትዳርህ ነገር ነው። በሚስጥር ነግሬሃለሁ። ና ጫልቱ ማነች? ጫልቱ የወንድሜ ባለቤት ናት። ፌኔት ማነች? ሲስተሬ ናት። አዱኛ ማን? አዱኛ ወንድሜ ነው። አሜን ሃሌሉያ። ሚልኬሳ ማን? ሚልኬሳም ወንድሜ ነው። አሜን ሃሌሉያ አሜን። ለምን እንደምጠራልህ ታውቃለህ? ከእያንዳንዱ እቤት እባብ ወጥቷል። አሜን ሃሌሉያ። ከትዳራቸው ላይ ወጥቷል። አሜን። ከዘራቸው ላይ ወጥቷል። አሜን ሃሌሉያ። ሁል ጊዜ ጥርስን የምትነክስበት ጉዳይ፣ ሁል ጊዜ ልብህ የሚያለቅስበት ጉዳይ፣ ለእናቴ ሞት ምክንያት፣ የአባቴ ሞት ምክንያት እሱ ነው እያልክ ጥርስን የምታፏጭበት፣ አባቴን የገደለው እሱ፣ እናቴን የገደለው እሱ እያልክ ቤተሰባችሁ እንደዚህ ቂም ይዞ እግዚአብሔር ይገድለዋል፣ እግዚአብሔር ያነሳዋል። ምክንያቱም በአባቴም በእናቴም ላይ ይሄ ሰው አስደግሞ የአባትና የእናታችሁ ሞት ድግምት ነው የምትሉት ሁሌ። እውነት ነው። ትክክል ነው። እግዚአብሔር ግን ዛሬ